በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምዕመናን በሙሉ ደበሎ የአብነት ትምህርት ቤት ከብዙ ዘመናት ቆይታ በኋላ በአዲስ መልክ ዲዛይን ተደርጎ መጥቷል። ይህንን ትምህርት ለተለያዩ ሰዎች እንድታደርሱ በእግዚአብሔር ስም እንጠይቃለን። ይህንን ዌብሳይት ማለት ነው። ዌብሳይቱ በነፃ ነው ለማንኛውም ሰው እንዲደርስ የምንፈልገው። ሊቃውንቱ በተለያየ ቦታ ያሉ በተለይ በኢትዮጵያ ያሉ ሊቃውንት ጊዜ ሰጥተው የቀረጿቸው ትምህርቶች ስለሆኑ በጥንቃቄ እንድታዳምጧቸው እንጠይቃለን። አጠቃቀሙ እንዴት እንደሆነ ገልጽላችኋለሁ። ለልጆቻችሁ ለቤተሰቦቻችሁ እንደ ገጸ በረከት አድርጋችሁ የምትሰጡት ስጦታ ነው ይሄ ዌብሳይት ማለት ነው። ወደዚህ ስንመጣ እያንዳንዱ ትምህርት እንደምታዩት ማብራሪያ ተዘጋጅቶለታል። ለምሳሌ የቃል ትምህርት ምንድን ነው የሚለውን ይኸው የቃል ትምህርት ማለት ምን ማለት እንደሆነ ይህን ክሊክ ብታደርጉት ይመጣላችኋል። ወደዚህ ስንመጣ የንባብ ትምህርት ንባብ ማለት ምን ማለት ነው የሚለውን አንድ በአንድ ይነግራችኋል። ከዛ በኋላ ደግሞ ወደዚህ የምንመጣ ሰዓታት፣ መልካ መልክ፣ ግስ፣ ዝማሬ መዋስት፣ ነክስ፣ ኪዳን እነዚህ በሙሉ አሉ። ስታዩቸው ትንሽ ነው የሚመስሉት። እስኪ የቃል ትምህርቱን ጀምረን አንድ ባንድ እያየናቸው እንመጣለን። ከዛ ምን ምን አለ የሚለውን አንድ ባንድ እየነገርኳችሁ እመጣለሁ ማለት ነው። የመጀመሪያው የቃል ትምህርት ላይ ስንመጣ የቃል ትምህርት ከዘወትር ጸሎት ጀምሮ ይኸው እንደምታዩት ከበስመ አብ ብሎ ይጀምራል እስከ ጸሎተ እግዝእትነ ማርያም ድረስ። ውዳሴ ማርያም በየዕለቱ ተቀርጿል። አንቀጸ ብርሃን ተቀርጿል። ከዛ በተጨማሪ ደግሞ የወድስዋ መላእክት፣ መልካ ማርያም፣ መልካ ኢየሱስ፣ ኪዳን እነዚህ በሙሉ ተቀርጸው ያሉላቸው ናቸው። ይሄ ብቻ ሳይሆን ልጆቻችሁ እያነበቡ እንዲማሩ ተደርጎ ተዘጋጅቶላችኋል። ይችን የኦዲዮ ምልክት ክሊክ ስታደርጉ አንደኛ ጽሁፉን ልጆቹ ያዩታል ወይንም ደግሞ እናንተ ታዩታላችሁ። ከዛ በተጨማሪ ይሄንን ክሊክ ብታደርጉት ድምፁን ማዳመጥ ትችላላችሁ ማለት ነው። ድምፁን ያዳምጣሉ፣ አሴም ታይም ደግሞ ጽሁፉን ያነባሉ ማለት ነው። ምናልባትም እንኳን ጽሁፉን በአማርኛ ማንበብ ባይችሉ ወደ እንግሊዝኛ ትራንስሌት አድርገንላቸዋል። እያንዳንዱ ጽሁፍ እዚህ ጋር የምታዩት ትራንስሌት የምትለዋን ይችን ከነኩ ልጆቹ ይኸው በስመ አብ ወወልድ ወመንፈስ ቅዱስ የሚለው በእንግሊዝኛውን እያነበቡ አሴም ታይም ደግሞ እንዲያዳምጡት ተደርጓል ማለት ነው። ይኸው እዚህ ጋር ያለው አሁን በሙሉ ማለት ነው። ይሄ ሪከርዲንግ አለ። ከዛ በተጨማሪ እዚሽ ጋር ያለች ቀይ ምልክት አለች በቀኝ በኩል። ይቺ ማለት ልጆቹ ደግሞ ወይም አንድ ሰው ለመማር ቢፈልግ ያንን ነገር ደግሞ ማንበብ ቢፈልግ ማዳመጥ የሚችልበት ወይም ማዳመጥ ቢፈልግ ማዳመጥ የሚችልበት ነው ማለት ነው። ወደ አማርኛው ልቀይረው ብትሉ መቀየር ትችላላችሁ። እዚሁ ላይ ያላችሁ ተዛማጅ፣ ይሄ ማለት አሁን እንግዲህ የዘወትር ጸሎት ላይ ነው ያሉት። ሌሎች የዘወትር ጸሎቶችን ማየት ብትፈልጉ ወደ ሌላው ገጽ መሄድ አይጠበቅባችሁም። ይህንን ክሊክ በማድረግ ቀጥታ ጸሎተ ሃይማኖት አሁን ለምሳሌ ቢሆን ጸሎተ ሃይማኖት ይሄው እዚህ ጋር አለላችሁ። ጸሎተ ሃይማኖት እንደነገርኳችሁ ትራንስሌት ማድረግ ትችላላችሁ። እጅግ በጣም ብዙ ፊቸር ነው ያለው። ሌሎችም አሉ። አሁን ከዚህ ጃምፕ አድርገን ወደ ሌሎች ክፍሎች ማየት ደግሞ ከፈለግን የቃል ትምህርት ንባብ አለን። አሁን ወደ ንባብ ቀጥታ ልሄድ ብል ወደ ንባብ መሄድ እችላለሁ። የቃል ትምህርቱ ቀጥታ ልሄድ ብል ደግሞ ወደ ቃል ትምህርቱ ሄዳለሁ። እዚህ ጋር ልምጣ። ለምሳሌ አንቀጸ ብርሃን ላይ ልምጣ። ውዳሴ ወግና የሚል አለ፣ እግዚአ ኩሉ የሚለው አለ። ይሄው እግዚአ ኩሉ ይሄው ጽሁፉም አለላችሁ እንደነገርኳችሁ። ከዛ በኋላስ ይሄ ይህንን ሪፒት ማድረግ ትችላላችሁ። ሪፒት ያደርጋል። ኦዲዮን ፕሌይ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ የመጀመሪያው ነው። የቃል ትምህርት የሚለው እንግዲህ ያለው ውዳሴ ማርያም፣ ኪዳን፣ መልካ ማርያም፣ መልካ ኢየሱስ እነዚህ በሙሉ አሉላችሁ። አንዳንዶቹ ጽሁፋቸው አልገባም፣ ጽሁፋቸው እናስገባላችኋለን። አሁን ለምሳሌ መልካ ኢየሱስ ነው፣ መልካ ማርያምም እንደዛው ማለት ነው አለላችሁ። ያለን ማለት ነው። ከዚህ ተጨማሪ ደበሎ ላይ መታችሁ ለምሳሌ ከነዚህ ትምህርቶች ውስጥ ይነዋት እኔ መማር የምፈልገው ለምሳሌ መስተብቁ ቢሆን እዚህ መታችሁ ሰርች ማድረግ ትችላላችሁ። ወደ አማርኛ ትቀይራላችሁ ኪቦርዳችሁን መጀመሪያ። ከዛ ትጽፉት መስተብቁ ስትሉት ይኸው መስተብቁን አመጣላችሁ ማለት ነው። ስለዛ በኋላ ክሊክ ብታደርጉት መስተብቋት በሙሉ እዚህ ጋር ይመጣሉ። መስተብቁ ማለት ምን ማለት ነው የሚለውም ተጽፎላችኋል ማለት ነው። ይሄ ልክ እንደዛኛውም እንደዚሁ አድርጎ ማምጣት ይቻላል ማለት ነው። ይሄ ብቻ አይደለም እንግዲህ ንባባት አሉ። ቅድም እንደነገርኳችሁ ምንባባቱ ከፊደለ ሐዋርያት ጀምሮ አቡጊዳ፣ መልእክተ ዮሐንስ፣ ከዛ ወንጌለ ዮሐንስ፣ መዝሙረ ዳዊት፣ የወንጌላት የማቴዎስ ወንጌል፣ የማርቆስ ወንጌል በሙሉ ተጽፈውላችኋል። እዚህ ጋር እንደምታዩት የማቴዎስ ወንጌል፣ የማርቆስ ወንጌል አለ። ከዛ በኋላ ወደ ታች ስንመጣ ግብረ ሐዋርያት አለን። ይህንን እያዳመጣችሁ ነው እንትን የምትሉ ጽሁፉን እንጨምርላችኋለን በቅርብ ጊዜ ማለት ነው። ጽሁፉን እያነበባችሁ ማዳመጥ ትችላላችሁ ማለት ነው፣ በግዕዝ ማለት ነው። ከዛ መልእክተ ጴጥሮስ፣ የጴጥሮስ መልእክታት ሁሉም መልእክታት ተጽፈውላችሁ ተዘጋጅተውላችኋል። መልእክተ ዮሐንስ፣ መልእክተ ያዕቆብ፣ መልእክተ ይሁዳ፣ ራእየ ዮሐንስ፣ ብሉይ ኪዳን ሙሉ ተዘጋጅቶላችኋል። በተለይ የብሉይ ኪዳን የሙሴ መጽሐፍት ማለት ነው። ከዛ ነቢያት
ተዘጋጅተውላችኋል። ከዛ መኃልየ ሃይማኖተ አበው አለን ማለት ነው። ይሄ እንግዲህ እጅግ በጣም ብዛት ያለው ነው። አሁን እንግዲህ ንባብና ያየነው ሰዓታትም እንደዛው መልካ መልክም የመልካ ገብርኤልና መልካ ሚካኤልን ጀምረናል። ቅድም እንደነገርኳችሁ መልካ ኢየሱስና መልካ ማርያምም አለ። ኪዳን አለን። ነግስ በዜማ አለ። እዚህ ጋር እንደምታዩት ነግስ ማለት ምን ማለት እንደሆነ መጀመሪያ ይነግራቸዋል። ከዛ በዜማ ነግሱ አለ። ከዛ ወደ ታች እንውረድ። ሁሉም ስታጫውቱት ይጫወታል። በኋላ ላይ ሌሎች ፊቸሮች አሉ። ስነግራችሁ በጣም ኢንተረስቲንግ እንደሚሆን ገምታለሁ። በደንብ መከታተል መቻል አለባችሁ። ከዛ ወደ ታች ስንሄድ ዝማሬ መዋስት። ዝማሬ መዋስት ዝማሬው ብቻ ሳይሆን ይኸው ዝማሬው በየቀኑ ተከፋፍሎ አለላችሁ። ይኸው ከመስከረም እስከ ስብከት፣ ከዘመነ ስብከት እስከ ወብዙሃን እንዲህ እያለ ይቀጥላል እስከ መጨረሻው ድረስ ማለት ነው። መዋስቱም ደግሞ እንደዛው ዘዮሐንስ ዘተከዚ እያለ ይቀጥላል። ወደ ታች ብትመጡ እጅግ በጣም ብዛት ያለው ነው። እጅግ በጣም ብዛት ያላቸው ሪኮርዲንጎች ናቸው። ሊቃውንቱን እግዚአብሔር አምላክ እድሜያቸውን ያርዝምልንና በደንብ ቀርተው ያዘጋጁልን ማለት ነው። ከዛ በተጨማሪ ግስ መማር የሚፈልግ ሰው አለ። ግሱን አገባቡን ማየት ይችላል። ይሄው የግስ አገባብ አለ። አንዳንድ ቁጥሮች እዚህ ጋር የተጻፉ ዝም ብለው የተጻፉ ቁጥሮች አሉ። ለኦርደር እንዲመቸን ብለን ነው እናጠፋቸዋለን። ነገር ግን ለምሳሌ አሁን እዚህ እንምጣና ይህንን ክሊክ ብታደርጉት አሁንም ቅድም እንዳልኳችሁ ድምፁን ተሰማላችሁ ማለት ነው። ያለን ማለት ነው እያለ ይቀጥላል ማለት ነው። ይሄ በጣም ኢንተረስቲንግ የሆነ ፓርት ነው። ይሄ እንግዲህ ግዕዙ ማለት ነው። ግዕዝ መማር አንድ ሰው ቢፈልግ ግዕዙን ማየት የሚችልበት አለው ማለት ነው። ሌላው ስነ ምግባር የሚባል በጣም ግሩም የሆነ መጽሐፍ አለ። አባታችን ከዚህ በፊት የቀዱልን ነው። ይሄ በጣም እጅግ በጣም ግሩም የሆነ ስነ ምግባርን በተመለከተ ብታነቡት በጣም የሚጠቅማችሁ መጽሐፍ ነው። እንድታነቡት ሪኮመንድ እናደርጋለን። ሌላው ትርጓሜ መጽሐፍት ነው። ትርጓሜ መጽሐፍት ደግሞ እንደዚሁ አሁን እንደገና እየተቀዱ ነው። ብዙ መጽሐፍት ይመጣሉ። ለጊዜው ግን የዮሐንስ አፈወርቅ ተግሳጽ፣ መኃልየ ዘሰሎሞን፣ መጽሐፈ መነኮሳት፣ አበይት ነቢያት፣ ደቂቀ ነቢያት፣ ባሮክ፣ አራያ መጽሐፍ፣ መጽሐፈ ሶስና፣ መጽሐፈ ሙሴ፣ የሙሴ መጽሐፍት ቅድም እንደነገርኳችሁ ኦሪት ዘፍጥረት፣ ኦሪት ዘጸአት እስከ ዳግም ድረስ ያሉት። ከዛ የሰሎሞን መጽሐፍት ደግሞ እነዚህ መኃልየ፣ መክብብ፣ ምሳሌ፣ ተግሳጽ እያንዳንዱን ክሊክ ብታደርጉት እያንዳንዱ አለው ማለት ነው። እዚህ የሌለው የለም። የማይሰራ ካለ አሳውቁን፣ በፍጥነት ነው ፊክስ የምናደርግላችሁ ማለት ነው። ሌላው ወደዚህ ስንመጣ የተአምራትና የድርሳናት መግቢያና መርገብ። አሁን ይሄ ደግሞ ጧት ላይ ድርሳን ሲደርስ ተአምር ሲነበብ የሚደረጉ ምን መርገፎች እነማን ናቸው የሚደረሱ መርገፎች እነማን ናቸው የሚለውን ለማወቅ ከፈለጋችሁ ይህም ማወቅ ትችላላችሁ ማለት ነው። ሌላው ትምህርተ ኅቡዓት፣ ቅድም እንደነገርኳችሁ ትምህርተ ኅቡዓት እዚህም ላይ ሪከርድ ተደርጎ አለላችሁ። በቅርብ ሙሉ 14ቱ ቅዳሴ ይለቀቅልናል። ዘይነግስ አለ፣ ቅድም ለማሳየት ሞክሬያለሁ። ከዛ በተጨማሪ ደግሞ ወደ ታች እንምጣ። እንደውም በጣም ጥሩ የሆኑ መስተብቁ ቅድም ነግሬያቸዋለሁ። ሊጦን አለን። አቋቋሙ እጅግ በጣም ግሩም ነው። አቋቋሙን በተመለከተ ይኸው እንግዲህ ከዮሐንስ ሁሉም ሙሉ አቋቋሙ ነው የተቀረጸው። ከዮሐንስ አድአ እስከ ወብዙሃን የሚላለን። ይኸው እዚህ ጋር እንደምታዩት እጅግ በጣም ብዛት ያለው ነው። በእውነት ለመናገር 3000 4000 አካባቢ ሪኮርዲንግ ነው ያለው። ስለዚህ ቁጭ ብላችሁ እናዳምጥ ብትሉ እጅግ በጣም ግሩም በሆኑ ሊቃውንት ተቀርጾ የቀረበላችሁ ነው ማለት ነው። ይህንን በደንብ በጽሞና እንድታዳምጡት ከልብ እንጠይቃለን። ንሽ አሁን የዓመት ንሽን ለማዳመጥ ብትፈልጉ እዚህ ጋር መታችሁ ክሊክ ታደርጋላችሁ። ፊቸሩ አንድ አይነት ነው። ትራንስሌሽኑን በኋላ ሌላ ጊዜ ስንጽፈው እንጽፍላችኋለን። ገና ስላልተጻፈ ነው የነዚህ። ከዛ በኋላ ሼር ማድረግ ትችላላችሁ ለሆነ ሰው። ይህም በኋላ ነግራችኋለሁ። ይሄ እንግዲህ አለ። በጣም የሚገርም ግሩም የሆነ ዝግጅት ነው የተዘጋጀው ማለት ነው። እዚህ ጋር የምታዩቸው በሙሉ በጣም የሚገርሙ የአቋቋም ትምህርቶች ናቸው። አቋቋሙ እንዲሁ ዝም ብሎ ብቻ የተዘጋጀ አይምሰላችሁ እና በደንብ እንድታዩት እንፈልጋለን። ወረብ የዓመት አለን፣ አቋቋም ዘክብረ በዓል አለን፣ ንሽ አለን፣ አርባይት፣ ማህቱ፣ ዘወርሃ በዓል እነዚህ በሙሉ ስላሉ በደንብ እንደው ገብታችሁ እንድታዩት በእግዚአብሔር ስም እንጠይቃለን። ለሰዎችም እንድታደርሱ እንፈልጋለን ማለት ነው። ሌሎች ተጨማሪ ፊቸሮች ምንድን ናቸው? ምንድን ነገር ነው እዚህ ጋር የተጨመረው የሚለውን እንድታዩ እንፈልጋለን። ለምሳሌ ልጆቻችሁ የቃል ትምህርት እየተማሩ ከሆነ፣ ልጆቻችሁ ውዳሴ ማርያም ላይ ደርሰው ከሆነ፣ ይኸው አሁን ለምሳሌ እኔ የሰኞ ውዳሴ ማርያም ሰኞና ለሔዋንን የኔ ልጅ እንዲያጠና ብፈልግ ማለት ነው ዘሰኑይን ትነኩታላችሁ። ከነካችሁ በኋላ ቡክ ማርክ የሚለውን ይችን ትመጡና ይችን ክሊክ ታደርጋላችሁ። ይታያችኋል። ልክ እዚህ ጋር ስትነኩ ሎጊን አድርጉ ይላችኋል። አካውንት ከሌላችሁ በጣም ቀላል ነው። ሳይኒን ለማድረግ ወይንም ደግሞ እራሳችሁን ሬጅስተር ታደርጋላችሁ። ምንድነው የሚያስፈልጋችሁ? ሙሉ ስማቸው ያስፈልጋችኋል። ለምሳሌ ይሄንን ቴስት ልበለው፣ ቴስት ወይም ቴስት ደበሎ ልበለው። ይሄንን መጀመሪያ አማርኛውን ላጥፋውና ተመልከቱ። የኔን ስም ቴስት ደበሎ አልኩት።
የኔ ስሜ ነው ብዬ ነው የነገርኩት። ከዛ እዚህ ጋር ልምጣና ደበሎ @gmail.com አልኩት። ኦኬ ከዛ ፓስወርድ አስገባለታለሁ። ፓስወርዱ በትንሹም ቢሆን ቢያንስ አራት ፊደላትን ሬጅስተር ካደረጋችሁ ይቻላል ማለት ነው። ልክ እንደዚህ ብላችሁ ሬጅስተር ስታደርጉ አውቶማቲካሊ ምን ያደርጋችኋል? ሬጅስተር ያደርግና ግቡ ይላችኋል። ከዛ ይችኑ ቅድም አሁን ያስገባችኋትን ዩዘር ኔም እና ፓስወርድ ያ ማለት ኢሜይላችሁንና ፓስወርዳችሁን ታስገባላችሁ። ከዛ ሎጊን ትሉታላችሁ። ሎጊን ስትሉት ገብታችኋል ማለት ነው። ከዚህ በኋላ ይሲ ቴስት ደበሎ የሚባል ስም አለ ይለኛል። እቻችን ክሊክ ብታደርጓት ያሳያችኋል። ከዛስ የቃል ትምህርት ላይ ልምጣና እኔ የምፈልገው ለምሳሌ ውዳሴ ማርያምን የሚማር ልጅ አለኝ። ይህንን ቡክማርክ አድርግልኝ አልኩት። ዘሰኑይን አያችሁት። ከዛስ ሁለተኛ ላይ መጣውና ለሔዋንንም ቡክማርክ አድርግልኝ አልኩት። ሶስተኛ ቤተልሔም ተፈስሒ ቤተልሔም የሚለውንም ቡክማርክ አድርግልኝ አልኩት። አሁን ሶስቱን የኔ ልጅ እንዲያጠና ፈልጋለሁ። ቡክማርክ አድርጌያቸዋለሁ። ከዛ በኋላ ከላይ ይቺ ቡክማርክ የምትለዋ የምትታየው ሎጊን ካደረጋችሁ በኋላ ነው። ክሊክ ብታደርጓት ይሄው ለልጆቻችሁ እነዚህን ሶስቱን ፕሌይ እንዲያደርጉ ያደርግላቸዋል ማለት ነው። 3 ኦዲዮ አላችሁ። እነዚህን ሶስቱን ፕሌይ ኦል ብትሉት መጀመሪያ ይሄኛውን ይጨርሳል። ከጨረሰ በኋላ ሁለተኛውን ከዛ ሶስተኛውን እያለ እየደገመ ልጁ ያንን ነገር በደንብ አጥንቶ እንዲጨርስ ያደርግላቸዋል ማለት ነው። ይሄ ማለት ለዛ ለሰው አሳይን የተደረገ ኮርስ አለው ማለት ነው። ያያችሁት ለወደፊቱ ቴስት ማድረጊያ እንሰራላችኋለን። ኤአይ ቤዝድ የሆነ ፊቸሮችን ለመጨመር እንሞክራለን ማለት ነው። እጅግ በጣም ደስ የሚል ስራ ነው የተሰራው በእውነት ለመናገር ማለት ነው። ይህንን በደንብ ኤክስፕሌን እናደርግላችኋለን እንዴት እንደሚሰራ እንዴት እንደምትጠቀሙ ተጨማሪ ፊቸሮችን ስንጨምርላችሁ። ሌላው እዚሁ ላይ ልምጣና ለምሳሌ እኔ ለሔዋንን ነው የምፈልገው። ለሔዋን ቅድም እንደነገርኳችሁ ወደ እንግሊዝኛ መቀየር ትችላላችሁ። ከፈለጋችሁ አይ ላይክ ኢት ይህንን ነገር ወድጀዋለሁ ማለት ትችላላችሁ። ከዛ በተጨማሪ በጣም ጥሩ ነገር ለወዳጆቻችሁ ሼር ማድረግ ብትፈልጉ ለምሳሌ ይህንን ለሔዋንን እናንተና የእናንተ ልጆች የሚያጠኑት ከሆነ ሼር ማድረግ ትችላላችሁ። ችን ክሊክ ስታደርጓት ለማን ሼር ላድርግላችሁ ይላችኋል። በቴክስት መልክ መላክ ትችላላችሁ ስልካችሁ ላይ ከሆናችሁ። አለበለዚያ ደግሞ በኢሜይል ከሆነ በኢሜይል፣ በዋትሳፕ ከሆነ በዋትሳፕ መላክ ትችላላችሁ። በጣም ብዙ ፊቸር ነው ያለው። እሺ ከፈለጋችሁ ደግሞ ኪውአር ኮድ ይችን ኪውአር ኮዷን ክሊክ ማድረግ ትችላላችሁ። ኪውአር ኮድ ጀነሬት ያደርጋል። አለበለዚያ ደግሞ አይነዋት እኔ ይችን እንኳን ክሊክ ላድርግና ለሰው ሼር ላድርግ ብትሉ ሼር ማድረግ ትችላላችሁ ማለት ነው። ይሄ በጣም ጥሩ የሆነ ፊቸር ነው። ከዚህ በተጨማሪ እዚህ ከላይ ያሉት ሌሎቹን ከታች ያሉትን እዚህ ጋር በግራ በኩል ያሉትን አክሰስ ማድረግ እያደረጋችሁ ከላይ ያሉትን ክሊክ ለማድረግ ነው የሚጠቅመን። ከዚህ ውጭ ግን አሁን እየሰራንበት ያለ ነው በጣም በጥሩ ሁኔታ እየሰራንበት ያለ ነው ካሌንደር የሚላል ይታያቸዋል። እዚህ ጋር ካሌንደር አለን። የኢትዮጵያን ካሌንደር ግጻዊውን የሚያወጣልን አንድ፣ በሁለተኛ ደረጃ የዓመቱን በዓላትና አጽዋማት የሚያወጣ አፕሊኬሽን እየሰራን ነው። እሱ ኢምቤድ ይደረጋል። ለጊዜው ግን የኢትዮጵያን ካሌንደር ማግኘት ከፈለጋችሁ የኢትዮጵያ ካሌንደር እዚህ ጋር አለ ማለት ነው። ፕሪንት አድርጋችሁ መጠቀም ትችላላችሁ። ይሄው የ2018 ዓመተ ምህረት ይሄ ነው። በዛሬው ዕለት እንግዲህ ቀኑንም ራሱ ይነግራችኋል የትኛው ቀን ላይ እንዳላችሁ 18 ነው ይላችኋል ማለት ነው። ታህሳስ 18 ነው። ስለዚህ ይህንን ክሊክ ስታደርጉ ሌላ ጊዜ ለእያንዳንዱ ቀን ያሉት በዓላት የሚከበሩት በዓላት ከስንክሳር እያመጣ ዲስፕሌይ እናደርጋለን ማለት ነው። ይህንን የሚቀጥለውን ዓመት ማየት ብትፈልጉ you can continue and then see ለምሳሌ የሚቀጥለው ዓመት የዛሬ በ2020 መስከረም 1 የሚውለው እሁድ ዕለት ነው እያለ ይነግረናል ማለት ነው። እጅግ በጣም ብዙ ናቸው። ለሰዎች እንድታስተላልፉ በእግዚአብሔር ስም እንጠይቃለን። ይሄ ዌብሳይት ወደሚቀጥለው ሌቭል እናሳድገዋለን። ወደፊት የእንግሊዝኛ መጽሐፍት እየሰራን ነው። እነሱ ለእናንተ ይኖራቸዋል። ቡክ የሚለውን ክሊክ ስታደርጉ ማለት ነው እየሰራንላችሁ ነው። በእንግሊዝኛ ልጆቻችሁ እንዲያነቡ የግብፅ ኦርቶዶክስ ቤተክርስቲያን የእንግሊዝኛ መጽሐፎቻቸው እንድንጠቀም ፈቅደውልናል። ስለዚህ ሪሊዝ እናደርግላቸዋለን ማለት ነው የአቡነ ሽኖዳን መጽሐፍ። ሌሎችም አባቶቻችን እናቶቻችን ያስተማሯቸውን ትምህርቶች የእነሱን ፈቃድ እያገኘን እየጠየቅን እንለቅላቸዋለን ማለት ነው። ዋናው ኦብጀክቲቭ ዩቲዩብ ነገ ምን እንደሚሆን አናውቅም። ስለዚህ ዩቲዩብ የሆነ ነገር ቢሆን እንኳን ያሉንን ሀብቶች በደንብ መሰብሰብ እንድንችል ተደርጎ የተሰራ አፕሊኬሽን ነው። በአሁኑ ሰዓት ከ10,000 በላይ ሪከርዲንጎች ጨርሰናል። ቅዳሴው ሲያልቅ 14ቱ ቅዳሴ እጅግ በጣም ሰፊ ነው። ምስባኩ የዓመቱ ምስባክ ይጨመርበታል። እጅግ በጣም ጥሩ የሆነ አፕሊኬሽን ይኖረናል ብለን እናስባለን። እግዚአብሔር አምላክ እንዲረዳን እኛም ደግሞ ጥሩ ስራ እንድንሰራ ሁላችሁም በጸሎት አስቡን። ወስብሐት ለእግዚአብሔር።